በህይወታችን ውስጥ ትልቁ ስህተት ስሜትን መከተል ነው። ደስ ሲለኝ እሰራዋለሁ፣ ነገ ጀምራለሁ፣ ዛሬ ደክሞኛል። እነዚህ ሁሉ ስሜቶች የመውደቂያችን መንገዶች ናቸው። ስሜት ተለዋዋጭ ነው። ዛሬ አለ፣ ነገ ይጠፋል። ነገር ግን ስኬትን የሚወስነው የዛሬ ስሜት ሳይሆን የየቀኑ ዲሲፕሊንህ ነው። ዲሲፕሊን የነጻነት ቁልፍ ነው። ብዙ ሰዎች ዲሲፕሊን ሲባል ራስን ማሰር ወይም መጨቆን ይመስላቸዋል። ነገር ግን እውነታው ተቃራኒው ነው። ዲሲፕሊን እውነተኛ ነጻነት ነው። ዛሬ ስሜትህን አሸንፈህ ካልሰራህ ነገ የችግርና የቁጭት ባሪያ ትሆናለህ። ዛሬ ራስህን በዲሲፕሊን ከገዛህ ነገ የምትፈልገውን ህይወት የመኖር ሙሉ ነጻነት ይኖርሃል። ለዓላማህ ታማኝ ሁን። አዲስ ማንነት መገንባት የምትችለው በምኞት ሳይሆን በምታደርገው ጥረት ነው። ትልልቅ ተራራዎች የሚናዱት በየቀኑ በሚፈነቀሉ ትንንሽ ድንጋዮች ነው። ያንተም ስኬት በየቀኑ በምታደርጋቸው ትንንሽ የዲሲፕሊን እርምጃዎች ይወሰናል። ሰዎች የሚወድቁት ዓላማ ስላጠራቸው ሳይሆን ለቀጠሯቸው ታማኝ መሆን ስለሚያቅታቸው ነው። ስልጠና ካለህ፣ ዝናብም ይሁን ፀሐይ ውጣና ስራ። ንባብ ካለህ ስልክህን አጥፋና አንብብ። ስራ ካለህ ሶሻል ሚዲያውን ዘግተህ አተኩር። ለዲሲፕሊን ሱስ ይኑርህ። ሰዎች መጥፎ ለሆኑ ነገሮች፣ ለማይጠቅሙ ሱሶች ሰዓታቸውን ሲያጠፉ፣ አንተ ግን ለትክክለኛው ነገር ሱስ ይኑርህ። በየቀኑ ጠንክሮ የመስራት ሱስ የያዝህ። ሰዓትን የማክበር ሱስ ይኑርህ። ራስህን ለማሳደግና አዲስ እውቀት የመቅሰም ሱስ ይሁንብህ። ይህ ሱስ አንዴ ደም ውስጥ ከገባ ያለ ስራ መዋል ያስጠላሃል። ጊዜን ማባከን ያመሃል። በየቀኑ አንድ እርምጃ ወደፊት መራመድ የህይወትህ ትልቁ ደስታ ይሆናል። የዛሬው ማንነትህ የትናንት ውሳኔህ ውጤት ነው። የነገው ማንነትህ ደግሞ የዛሬው ዲሲፕሊንህ ውጤት ነው። ሰበቦችን በሙሉ ሰብስብና ወደ ጎን ጣላቸው። አልችልም የሚለውን ድምጽ በስራህ ዝጋው። ዛሬውኑ ተነስ። ለዓላማህ ተገዛ። ለራስህ ታመን። ለዲሲፕሊን ሱስ ይኖርህ። የምትፈልገው ድል ካለህ ዋጋውን ዛሬ በዲሲፕሊን ክፈል። ስኬት የሩቅ ህልም ሳይሆን የየቀኑ ልምምድ ውጤት ነው። ታላቅነት በውስጥህ አለ፣ ግን አውጣና ስራበት።